ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን ቆያችሁ? ከክፋ ቴሌቪዥን የተዘጋጁትን ዜናዎች ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አስከፊውን የማህፀን በር ጫፍ ካንሰር ለመከላከል የሚያስችል ክትባት በከፋ ዞን በሁሉም ወረዳዎች መስጠት ተጀመረ። ክትባቱ ከህዳር 9 እስከ ህዳር 14 ቀን 2017 ዓ.ም እድሜያቸው 14 ዓመት ለሆኑ ልጃገረዶች እንደሚሰጥም ታውቋል። ይህ ክትባት በትምህርት ቤቶች፣ በጤና ተቋማትና በጊዜያዊ ክትባት መስጫ ጣቢያዎች በሁሉም አካባቢዎች መጀመሩን የከፋ ዞን ጤና መምሪያ ገልጿል። ብሩክታይት ብርሃኑ ተጨማሪ አላት። በዛሬው ዕለት በይፋ የተጀመረው ክትባት እናቶች በወሊድ ጊዜ ከሚደርስባቸው የጤና ጫና ለመከላከል የሚያስችል እንደሆነ ተገልጿል። የማህፀን በር ካንሰር በሁለተኛ ደረጃ የሚገኝ የካንሰር አይነት ሲሆን ምልክት ሳያሳይ የሴቶችን ጤና አደጋ ላይ የሚጥል በሽታ ነው። የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ የማህፀን በር ካንሰር ክትባት መስጠት የተፈለገበትን ዓላማ አብራርተዋል። ዛሬ በዞናችን እየተጀመረ ያለው ክትባት የማህፀን በር ጫፍ ካንሰር መከላከያ ክትባት ነው። ይህ ክትባት እንግዲህ ምርጫ የተደረገው እድሜያቸው ከ9 ዓመት እስከ 14 ዓመት ያሉ ልጃገረዶችን ነው። ከዚህ በፊት 14 ዓመት የሞላቸውን ክትባት እየሰጠን ነበረ በአመት 2 ጊዜ። ነገር ግን እንደ ሀገራችን ተጨባጭ ሁኔታ አብዛኛዎቹ ልጃገረዶች ከ15 ዓመት በታች የግብረ ስጋ ግንኙነት አይጀምሩም ተብሎ ስለሚታሰብ በዚህ እድሜ ወደዚህ ከመጋለጣቸው በፊት ወይም ግብረ ስጋ ግንኙነት ከመጀመራቸው በፊት ልጃገረዶች ይህን ክትባት ቢወስዱ የመከላከል አቅማቸው ከፍተኛ እየሆነ ስለመመጣ ለዛ የተመረጠው በጤና ሚኒስቴርም በደብሊውኤችኦም የተመረጠው የእድሜ ክልል ከ9 ዓመት እስከ 14 ዓመት ያለው እድሜ ክልል ነው። ሌሎች ሀገሮች 15 ዓመት አካባቢ የሚጀምሩበት አለ። 15 16 የሚሰጡ የተለያዩ ዓለማችን ሀገሮች እድሜ መርጦ ይሄዳሉ። ግን ቅድም እንዳልኩት የኛ ሀገር ደግሞ ጥናት ተካሂዶ እድሜያቸው ከ9 ዓመት እስከ 14 ዓመት ያሉት ክትባት ለመስጠት ነው የታሰበው። ይሄ የታሰበበት ዋነኛው ምክንያት ቅድም እንዳልኩት እነኚህ ገና ልጃገረዶች ናቸው። ለምንም አይነት ነገር ያልተጋለጡ ናቸው። ምንም ማያውቁ ስለሆኑ ወደ አባባሽ ነገሮች ላይ ሪስክ ፋክተር የምንላቸው አሉ። አባባሽ ነገሮች ላይ ከመድረሳቸው በፊት ቅድመን ከደረስንና ክትባት ከሰጠን ሊከላከላቸው ይችላል በሚል ታሳቢ ነው አሁን ክትባት የተሰጠ ያለው። ኃላፊው አክለውም ከትምህርት ገበታ ውጭ ለሚገኙ ልጃገረዶች በጊዜያዊ የክትባት መስጫ ጣቢያዎች እንደሚሰጥ ተናግረዋል። በዞናችን ከ49000 በላይ ልጃገረዶች ክትባት ያገኛሉ። እነኚህ ልጃገረዶች ክትባት የሚሰጣቸው አብዛኛዎቹ በትምህርት ቤት ነው። ሙሉ በሙሉ በትምህርት ቤት ነው። በትክክለኛ እድሜያቸው ከገቡ ከ3ኛ ክፍል እስከ 8ኛ ክፍል ውስጥ ያሉት ልጃገረዶች ናቸው ይህን ክትባት የሚያገኙት። ከዛ በላይ ምናልባት አንዳንድ አካባቢዎች ላይ ቆይቶ ዘግይቶ ስለሚገቡ ከዛ በታች በጣም እድሜያቸው ሄዶ ክላስ ወደ ኋላ የቀሩትም ሊከተቡ ይችላሉ። ግን ከትምህርት መዋቅር ወይም ከትምህርት ቤት ውጭ የሆኑ ልጃገረዶች የት ክትባት ያገኛሉ የሚለው ነገር የተቀመጠ መርሃ ግብር አለ ወይም የተቀመጠ አቅጣጫ አለ፣ ፕላትፎርም አለ። እሱ ምንድነው? ብዙ ልጆችን አይታችሁ ከሆነ ግል ስራ ላይ የሚተዳደሩ አሉ። ልማት ስራዎች ላይ ተሳትፎ ከትምህርት ውጭ ሆኖ ልማት ስራዎች ላይ ያሉ ብዙ ልጃገረዶች አሉ። እነኚህንም ማግኘት አለብን የሚል አቅጣጫ ተቀምጦ ስራ እየተሰራ ነው። ትምህርት ቤቶች ላይ ክትባት ከከተበን በኋላ በልማት ኮሪደሮች የሚሰሩባቸው ቦታዎች አሉ። የዕለት ስራ የሚሰሩባቸው ቦታዎች እንደገና የልማት ኮሪደር ብለን ውሹሻይ ልማት፣ ሌሎች የቡና መፈልፈያዎች አካባቢ ያሉት ብዙ ልጃገረዶች አሉ። የመንገድ ስራ፣ የውሃ ስራ፣ ሌሎች ማናቸውም የቀን ስራዎች ላይ የሚሰሩ ልጃገረዶችን ማግኘት ስላለብን እዛም የጤና ባለሙያዎች በተመረጡ የክትባት ጣቢያዎች በጤና ብዙ የክትባት ጣቢያዎች አሉን። በየቀበሌ የክትባት ጣቢያ አለ። 3 እና 4 የሚሆን ክትባት ጣቢያ አለ። እዛ ክትባት ጣቢያ ላይ ለተወሰነ ደቂቃ ቀርቦ ትምህርት አግኝቶ ክትባት እንዲያገኙ የማድረጉን ስራ እንሰራለን ብዬ አስባለሁ። ከ30 ዓመት በላይ የሆኑ ሴቶች በገብረ ጻድቅ ሻው አጠቃላይ ሆስፒታል የስክሪኒንግ ምርመራ ስለሚሰጥ በሆስፒታሉ በመገኘት የአገልግሎቱ ተጠቃሚ እንዲሆኑ ኃላፊው አሳስበዋል። እዚህ ውጭ የሆኑት አዋቂዎች አድራ አሁንም ምለው እንደ ዞናችን ተጨባጭ ሁኔታ የአዋቂዎች የማህፀን ጫፍ ካንሰር ምርመራ ማሽንም አለ፣ የሰለጠነ ባለሙያም አለ፣ ቦታዎችም አሉ። እናቶች ወደ ጤና ተቋም እየመጡ አይደሉም። እናቶች ወደ ጤና ተቋም ባለመምጣታቸው ብዙውን ጊዜ የሚደረገው የስክሪኒንግ ወይም የልየታ ስራ እየተሰራ አይደለም። ለዚህ አብዛኞቹ እናቶች ወደ ወረዳ ማዕከል ያሉ ጤና ጣቢያዎች ላይ የተመረጡ 14 ጤና ተቋማት ላይ ቀርበው ምርመራ እንዲያደርጉ ራሳቸውን እንዲያውቁ
ካንሰርም ካለ እንድታከሙ ታክሞ ሊድኑ ይችላሉ። አድቫንስድ ሆኖ በጣም የቆየ ካንሰር ከሆነ ብቻ ነው በጣም ሊያስቸግር የሚችለው ህክምናው። ነገር ግን ቀድሞ ምን ላይ ከሆነ እዛው ጤና ጣቢያ ላይ መታከም ይችላሉ። ትንሽ ከነሱ አቅም በላይ የሆነ ሪፈር ተደርጎ ህክምና የሚሰጥባቸው ሂደቶች አሉ። ይሄንን በአግባቡ እንዲረዱ እንድጠቀሙ ነው አደራ ምለው። ክትባቱን ተከትቦ ያገኘናቸው ታዳጊዎች ክትባቱን መውሰዳቸው በበሽታው የመያዝ እድላቸውን እንደሚቀንስ ገልጸው መሰል ጓደኞቻቸው ያለምንም ፍራቻ ክትባቱን እንዲከተቡ መልእክታቸውን አስተላልፈዋል። በተመሳሳይ ዜና በጌሻ ወረዳ የማህጸን በር ካንሰር መከላከያ ክትባት መስጠት መጀመሩን ወረዳው አስታውቋል። ከወረዳ መንግስት ኮሚኒኬሽን የተገኘውን ዜና ታምራት ኃይሌም እንደሚከተለው ያቀርበዋል። በቦታው ተገኝተው ፕሮግራሙን ያስጀመሩት የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ አብዝናይ አለማየሁ እንደተናገሩት የማህጸን በር ካንሰር መከላከያ ክትባቱ እድሜያቸው 14 ዓመት ለሆናቸው ታዳጊ ሴቶች ብቻ የሚሰጥ መሆኑን ጠቅሰዋል። ክትባቱ ከህዳር 25 እስከ 29 2017 ዓመተ ምህረት ባሉት ቀናት በልዩ ትኩረት የሚሰጥ መሆኑንም ገልጸዋል። የማህጸን በር ካንሰር በሽታ መከላከያ ስልቶች ውስጥ አንዱና ዋነኛው ልጆች በትምህርት ቤቶችና ከትምህርት ቤቶች ውጪ በአቅራቢያቸው ክትባት እንዲያገኙ ማስቻል ነው ብለዋል። በክትባቱ 5709 ታዳጊ ሴቶችን ተደራሽ ለማድረግ እቅድ ተይዞ እየተሰራ መሆኑን የጠቀሙት አቶ አብዝናይ ከ100 በላይ የክትባት ባለሙያዎች በትምህርት ቤቶችና ከትምህርት ቤቶች ውጪ ለሚገኙ ታዳጊዎች ክትባቱን እንዲሰጡ የስራ ስምርት መሰጠቱንም ተናግረዋል። በተያዘው በጀት ዓመት በወረዳ ስር በሚገኙ 44 የመጀመሪያ ደረጃና 5 የሁለተኛ ደረጃ ትምህርት ቤቶች 14 ዓመት ለሆናቸው ታዳጊ ሴቶች ክትባቱ እንደሚሰጣቸው ኃላፊ አክሎ ገልጸዋል። በመጨረሻም የሚዲያ አካላትና ለሚዲያና ለመረጃ ቅርብ የሆኑ ሰዎችና ተቋማት ለህብረተሰቡ የክትባቱን አስፈላጊነት በሚመለከት ግንዛቤ በመፍጠር ረገድ ኃላፊነታቸውን ሊወጡ እንደሚገባም ኃላፊው አሳስበዋል። በሌላ ዜና ዘመቻው በአዲዮ ወረዳ ካካ ከተማም ተጀምሯል። በላቸው በላይ ከስፍራው ላደረሰን ዘገባ ጽዮን ታደለ። የክትባት ዘመቻውን ያስጀመሩት የወረዳው ምክትል ዋና አስተዳዳሪ አቶ ገረመው ገብሬ ክትባቱ ለ5 ተከታታይ ቀናት የሚሰጥ በመሆኑ በወረዳው ውስጥ የሚገኙ እድሜያቸው ከ9 እስከ 14 ዓመት ያሉ ሴቶች እንዲከተቡ ጥሪ አቅርበዋል። የማህጸን በር ጫፍ ካንሰር ጎጂ በሽታ መሆኑን የገለጹት አቶ ገረመው ሁሉም ሴቶች ቅድመ መከላከል ክትባቱን በወቅቱ በመውሰድ በሽታውን የመከላከል ዘመቻ አካል እንዲሆኑም አሳስበዋል። አቶ ገረመው አክለውም ለክትባት ዘመቻው ስኬታማነት በወረዳው ውስጥ የሚገኙ ሁሉም ሴት ተማሪዎች ክትባቱን እንዲወስዱ የሚመለከታቸው አካላት ጋር በቅንጅት እየተሰራ ስለመሆኑም አስረድተዋል። ሴት እህቶቻችን የማህጸን ጫፍ ካንሰር ክትባትን በአግባቡ መውሰዳቸው አስፈላጊ በመሆኑ እድሜያቸው ለክትባት የደረሱ ሴቶች የመከላከል ክትባቱን በወቅቱ እንዲወስዱ እንደ ወረዳ አስፈላጊው ድጋፍና ክትትል እየተደረገ ነው ብለዋል። ምክትል አስተዳዳሪው ከክትባት ጎን ለጎን የወባ ወረርሽኝ መከላከል ስራ ውስጥ ሁሉም የበኩሉን ሚና እንዲወጣም ጠይቀዋል። የወረዳው ጤና ጽሕፈት ቤት ኃላፊ አቶ ሙሉጌታ ገዛሃኝ ወላጆች ልጆቻቸው አስከፊ ከሆነ የማህጸን በር ካንሰር እንዲጠበቁ የመከላከል ክትባቱን እንዲወስዱ ማድረግ ይጠበቅባቸዋል ብለዋል። በወረዳው ከ9700 በላይ ልጃገረዶችን ለመከተብ እቅድ ተይዞ እየተሰራ መሆኑን የገለጹት አቶ ሙሉጌታ ከትምህርት ቤት ውጭ 2306 ልጃገረዶችን ለመከተብ እቅድ መያዙንም አብራርተዋል። ኃላፊው ዘመቻው ስኬታማ እንዲሆን የቀበሌ የጤና ባለሙያዎች ጨምሮ ከወረዳው ጤና ጽሕፈት ቤት ደጋፊ ባለሙያዎች እየተሳተፉ መሆኑንም ተናግረዋል። እድሜያቸው ከ9 እስከ 14 ዓመት ያሉ ልጃገረዶች የመከላከል ክትባቱን በመውሰድ ራሳቸውን ከማህጸን በር ካንሰር መከላከል እንደሚገባቸውም አሳስበዋል። በጠሎ ወረዳ የማህጸን በር ካንሰር መከላከያ ክትባት መስጠትም እንዲሁ ተጀምሯል። የመከላከያ ክትባቱ መስጠት ማስጀመሪያ መርሃ ግብር በኦዳ አንደኛ ደረጃ ትምህርት ቤት ተካሂዷል። በወረዳው ጤና ጥበቃ ጽሕፈት ቤት የእናቶችና ህጻናት ስራ ሂደት ቡድን መሪው አቶ ቡራቃ ለሜሳ እንደገለጹት ከሆነ በወረዳው ለ1450 ልጃገረዶች ክትባቱ ይሰጣል። የምንጫችን የጠሎ ወረዳ የመንግስት ኮሚኒኬሽን ነው። የሳይለም ወረዳ ጤና ጥበቃ ጽሕፈት ቤት ሩብ ዓመት በያዶታ ጤና ጣቢያ ከ400 በላይ እናቶች የወሊድ አገልግሎት ማግኘታቸውና ለ6300 ሰዎች ደግሞ የሕክምና አገልግሎት መስጠቱን አስታወቀም። የ2017 በጀት ዓመት አንደኛ ሩብ ዓመት የስራ አፈጻጸም የተቋሙ ቦርድ አባላት በተገኙበት ተገምግሟል። እንዲሁ በቀጣይ ተግባራት ዙሪያ ምክክር ተደርጓል። የዘገባው የወረዳው ኮሚኒኬሽን ነው።
የጽህፈት ቤቱ ኃላፊ አቶ ከማል ጠይብ እንደገለጹት በሩብ ዓመቱም ሆነ በአጠቃላይ የጤና አፈጻጸም ከሕክምና እስከ መከላከል ድረስ ስኬቶች መመዝገባቸውን ገልጸው ለውጤታማነቱ የቦርድ አባላት ሚና ጠንካራ እንደነበር ገልጸዋል። የተገኘውን ውጤት በዘላቂነት ማስቀጠል እንዲቻል የተጀመረው ድጋፍና ክትትል ተጠናክሮ መቀጠል እንዳለበትም አሳስበዋል። የትራንስፎርሜሽን ስትራቴጂክ እቅድ አስፈላጊነቱ የጤና ኤክስቴንሽን አገልግሎት ሽፋን ለሁሉም እንዲዳረስና የህብረተሰብ ጤና መሻሻልን ጨምሮ ማህበረሰቡ ከድንገተኛ የጤና አደጋዎች ራሱን እንዲከላከል ማስቻል እንደሆነም አክለዋል። በአጠቃላይ የማህበረሰቡ ልማትና አኗኗር ላይ እመርታዊ ለውጥ ለማስመዝገብ በወረዳው በየደረጃ የሚገኙ አመራሮችና ባለሙያዎች የዞን የክልልና ሌሎች አጋር ድርጅቶች ብርቱ ድጋፋዊ ክትትል እንዳይለያቸው ጠይቀዋል። የሩብ ዓመቱ በያዶታ ጤና ጣቢያ ከ400 በላይ እናቶች የወሊድ አገልግሎትን ያገኙበት እንዲሁም 6300 ሰዎች ደግሞ የሕክምና አገልግሎት የተሰጠበት መሆኑንና በመከላከሉ ዘርፍ አበረታች ውጤት የተመዘገበበት እንደሆነ ቦርዱ ገምግሟል። የሳይረም ወረዳ ዋና አስተዳዳሪና የቦርዱ ሰብሳቢ አቶ አማኑኤል አየለ በወረዳው የመጀመሪያው የጤና እድገትና ትራንስፎርሜሽን አጀንዳ ተግባራዊ መሆን ከጀመረበት ጊዜ አንስቶ የማህበረሰቡ ጤና መሻሻል፣ ተደራሽነትና ተጠቃሚነት ዙሪያ ጉልህ ስኬት የተመዘገበ መሆኑን ጠቅሰው ይህንን ስኬት አጠናክረን በማስቀጠል ለጤና እክል የሚወጡትን አላስፈላጊ ወጪዎችን ማስቀረት ከሁላችን ይጠበቃል ብለዋል። የ2017 የመጀመሪያው ሩብ ዓመት በስኬት መለኪያዎች መሰረት የህመም ክስተትና የሞት መጠን መቀነስ የተቻለበት ተላላፊና ተላላፊ ያልሆኑ በሽታዎች ስርጭት መሻሻል የታየበት እንደነበርም ተናግረዋል። አቶ አማኑኤል አክለውም በተለይ ለእናቶች ከሚደረግ ድጋፍ አንጻር የወረዳው አስተዳደር ሁሉንም የማህበረሰብ ክፍል በማሳተፍ አበክሮ እየሰራ መሆኑን ገልጸው የጤና ተቋማት ከመደበኛ ስራ ጎን ለጎን እያከናወኑ ያሉት የግብርና ተግባራት ለሌሎችም ልምድና ተሞክሮ ሊሆን ይገባል ብለዋል። በጤና ጣቢያው የኤሌክትሪክ ኃይል መቆራረጥ መከሰቱ በግምገማው ወቅት የተነሳ ጉዳይ ሲሆን ለኦክሲጅን አገልግሎት ብቻ የሚውል የሶላር ግዢ እንዲፈጸም ከቦርድ አባላቱ አቅጣጫ ተቀምጧል። በመድረኩ እንደ ችግር ከተነሱ ዋና ዋና ጉዳዮች መካከል የግብዓት እጥረት ማጋጠሙ፣ የእናቶችና ህጻናት ድንገተኛ ቀዶ ሕክምና ክፍል አገልግሎት መስጫ ግብዓት ተሟልቶ ስራ ያለመጀመር፣ የኢነመዳ ጤና ጣቢያ ከመንገድ መሰረተ ልማት ችግር የተነሳ ተገቢውን የአምቡላንስም ሆነ ሌሎች አገልግሎቶች ተጠቃሚ ያለመሆን ይጠቀሳሉ። እነዚህን ችግሮች ለመፍታትም ባለድርሻ አካላት ከበፊቱ በላቀ ትኩረት እንዲሰሩ አባላቱ ጠይቀዋል። በሩብ ዓመቱ የተመዘገቡ ውጤቶችን ለማስቀጠል በሂደቱ የታዩ ክፍተቶችን መሙላት የሁሉም አካላት ድርሻ በመሆኑ በዚህ ረገድ ያልተቆጠበ ጥረት እንዲደረግ አስተያየት ሰጪዎች ጠይቀዋል። በግምገማውና ምክክሩ ማጠቃለያ ላይ የቦርድ አባላቱ በያዶታ ጤና አጠባበቅ ጣቢያ የተሰሩ የግብርና ተግባራትንና በእናቶች ማቆያ ያሉ እናቶችን ጎብኝተዋል። ገቢን አሟጦ መሰብሰብ የህብረተሰብን የልማት ፍላጎቶች ለመመለስ ጉልህ ድርሻ እንዳለው ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ገቢዎች ቢሮ በታክስ ህግና የሶስተኛ ወገን መረጃ አሰባሰብ ስርዓት ላይ ከዞን ከወረዳና ከከተማ አስተዳደሮች ለተውጣጡ ባለሙያዎች ስልጠና ሰጥቷል። ቤተልሔም እምሩ ተጨማሪ አላት። የስልጠናው ተሳታፊዎች በሰጡት አስተያየት የስጋት ስራ አመራርና የታክስ ህግ ተገዥነት እንዲሁም ሶስተኛ ወገን አሰባሰብ የተቋሙን ገቢ ለማሳደግ ወሳኝ መሆኑን ገልጸው ከዚህ ቀደም ያሉ አፈጻጸሞችን አስረድተዋል። ከዚህ በፊት በ2016 ላይ በጥሩ ደረጃ ነው ያለው። ያው ዝርዝር ተግባራቶች ቢኖረው በዚህ ዘርፍ ላይ ያለው በዚህ በስልጠና መነሻ በመረጃና በስጋት ልየታ ጋራ ተያይዘው ያለው ባለሙያዎች ኪሎ ድጋፎች ቢኖረውም ባለው ግን ከክልሉ ድጋፍ ጋር ተያይዞ ጥሩ አፈጻጸም ላይ ይገኛል። በዚህ በአንደኛ በ2017 በአንደኛ ሩብ ዓመት ስንገመግም በራሳቸው በየደረጃው ግን የተለያየ ቢሆንም በየዞኑ የተለያየ ቢሆንም እንደ ክልል ግን ከ85% በላይ ደረጃ ስለነበር ከዚህ ደግሞ ስልጠና በኋላ ሙሉ በሙሉ ይሆናል የሚል ግምት ታስቦ ነው። እንደ ሸካ ይሄ 2009 ጀምሮ ስንተገብር የቆየው ነው። ግን ከዛ ወዲህ አዳዲስ ባለሙያዎችን ገፍተው ነበሩና እኛ ነባር ባለሙያዎች ስልጣን ስንሰጥ ቆይተን ነበረ። ግን ይበል ደግሞ እዚህ ስመጣ ግን ሁሉም በተገኘበት የሰጠ ስልጠና በጣም የተሻለ ነው። ይሁንና ከዚህ በፊት እንደ ሸካ ዞን 2009 ጀምሮ በስጋት ስራ አመራር ነው ሲሰጥ የነበረው። የስጋት ስራ አመራር ማለት ምንድነው? ኦሬዲ ያው ለሳይንሳዊ ቋንቋ አይደለም፣ ግን ስጋቶቹን ሳይንሳዊ መንገድ እንዴት ይተነተናሉ ነው። ከባህል ወጥቶ ከግመታ ወጥቶ እንዴት በሳይንሳዊ መንገድ ይተነተናሉ ነው። የተተነተውን ደግሞ እንዴት ይተገበራሉ፣ ሲተገበር ደግሞ እንዴት ለግብር ከፋው የተቀላጠፈ መስተንግዶ ይሰጣል በሚለው ስንሰራም ቆይተናል። በሸካ ዞንም እንደዚህ ነው ስንሰራ ቆይ ነው ከ2009 ጀምሮ ማለት ነው።
ስልጠናው የዘርፉን አሰራር ለማሳደግ ጉልህ ሚና እንዳለው ማክለው ገልጸዋል። ስልጠናው በጣም ጥሩ ፋይዳ ይኖረዋል። በተለይ የደቡብ ምዕራብ ክልል አዲስ ክልል የተቋቋመ እንደመሆኑ መጠን በዛ ልክ የሰው ኃይሉ ብዙ አዳዲስ ባለሙያዎች አሉ፣ ነባርም አለ። ከዛ አንፃር ልምድን ከመለዋወጥና አጠቃላይ ደግሞ ከዚህ በፊት በነባሩ ክልል የነበሩ አሰራሮችን ጠንካራ ጎኖችን እነሱን ልምድ በመለዋወጥ የስልጣኑን እንትን በመውሰድ ልምድ በመውሰድ ወደ መሬት ለማውረድና ለመተግበር ከዛ የነበሩ ክፍተቶችን ደግሞ እነዛ ክፍተቶች ልምድ ተወስደባቸው የስልጣናውም አንድ ግብአት ሆኖ ክፍተቶቹ የሚታረሙበት ቀጣይ በሚሰሩ ስራዎች የሚስተካከሉበት ሁኔታ ነው የሚኖረውና ያው ከፍተኛ ፋይዳ ነው የሚኖረው። ወረዳ ውስጥ ያለው እስካሁን ያለው አፈጣጠም ጥሩ ነው። በነሱ ዙሪያ ያለውም ድጋፍም በአግባቡ እየሰጠን ነው። ድጋፉም በአግባቡ ደግሞ እየወሰዱ ናቸው። ያሉት ሁኔታዎች ጥሩ ናቸው። በተሰጣቸው ግንዛቤ ለዘርፉ ውጤታማነት በትብብር እንደሚሰሩም ተናግረዋል። ከዚህ በፊት ኦልሬዲ በየወረዳውም በከተማ አስተዳደርም ደረጃ እየተሰራ ነው ያለው። በእርግጥ ብዙ ወረዳዎች ላይ የሰው ኃይል እጥረት አለ። በዘርፉ ላይ በመደቡ ላይ ባለሙያዎች የሉም። በሌሉበት የዞን ባለሙያዎች እየወረዱ ስራውን ተክቶ የሚሰሩበት አግባብ አለ። እዛ ካሉ ሌላ ዘርፍ ላይ ካሉ ባለሙያዎች ጋር በመቀናየት ማለት ነው። ስለዚህ አንደኛ በመደቡ ቢያንስ ባለሙያዎች በሚፈለገው ልክ እንኳን ባይሆን አንድም ሁለትም ባለሙያዎች እንዲሟሉ ያው ካሉ አስተዳደር አካላት በቅንጅት እየሰራን ነው ያለ ነው። አንዳንድ የበጀት እጥረቶች ናቸው አሁን እንደ እንትን እየሆኑብን ያሉ። ነገር ግን አሁንም ቢሆን መረጃ ሲኖር ነው ሁሉም ነገር ገቢ ማግኘት የሚቻለውና መረጃ በአግባቡ ካልተደራጀ ኦዲትም ለማድረግ ለመምረጥም ስጋትም ለማውጣት አስቸጋሪ ስለሆነ በሰው ኃይል የሌላቸው መዋቅሮች የሰው ኃይል እንዲሟላላቸው ከዛ በተጨማሪ ደግሞ አዳዲስ የሆኑትን ድጋፍ እያደረግን እያበቃን ከዚህ በፊት ያሉ በዞንም ከተማም ያሉ ባለሙያዎችም ተቀናጅተው እንዲሰሩ እያደረግን የነበሩ ክፍተቶች በጉለት የሚታዩ ከዚህ ስልጠና በመሙላት የነበረውን አሰራር በደንብ አጠናክረንና አሻሽለን የምንሄድበት ሁኔታ ይኖራል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁኝ። ቀሪ በክፋ ቴሌቪዥን የሚቀርቡ ፕሮግራሞችን እንድትከታተሉ እየጋበዝኩ መልካም ተመኘሁ።